በዓለም ዙሪያ ያላችሁ ይህን ዝግጅት የምትከታተሉ ወገኖች ባላችሁበት ቦታ የእግዚአብሔር ጸጋ የጌታችን የመድኃኒታችን ኢየሱስ ክርስቶስ ፍቅር የመንፈስ ቅዱስ ኅብረት ከሁላችሁ ጋራ ይሁን። ይህ የዘመስቀል የወንጌል አገልግሎት ነው። በዛሬ ዝግጅታችን አንድ እግዚአብሔር በውስጤ ያስቀመጠውን አንድ መልእክት ይዤላችሁ መጥቻለሁኝ። ያው እንግዲህ የእግዚአብሔር ቃል የሰው ልጅ በእንጀራ ብቻ አይደለም የሚኖረው ከእግዚአብሔር አፍ በሚወጣ ቃል እንጂ ተብሎ እንደተጻፈ የእግዚአብሔርን ቃል ማወቅ የእግዚአብሔርን ቃል መማር ለሁላችንም ይጠቅማል። ለኛም የእግዚአብሔርን ቃል ሼር ለምናደርገው የእግዚአብሔርን ቃል በመናሼር በመናደርግበትም ጊዜ የእግዚአብሔርን ቃል በመናዳመጥበት ጊዜ በረከት አለ። ለምን በእግዚአብሔር ቃል ውስጥ ምን አለ? በረከት አለ። ይሄ የእግዚአብሔር ቃል የጌታችን የመድኃኒታችን ኢየሱስ ክርስቶስ ወንጌል የወንጌል ቃል ምንድነው የሚለው መጽሐፉ? ለማያምኑት ሞኝነት ነው። ብዙ ጊዜ ስለ መጽሐፍ ቅዱስ ስንናገር ስለ ወንጌል ስንናገር እንደ ሞኝነት የሚቆጥሩ ሰዎች ይኖራሉ። ስላልገባቸው መንፈሳዊው ነገር ስላልገባቸው የእግዚአብሔር ነገር ስላልገባቸው አይኖቻቸው ስላልተከፈቱ ስለ እግዚአብሔር ቃል በመናወራበት ጊዜ ስለ እግዚአብሔር መንግስት በመናወራበት ጊዜ ዘላለማዊ የሆነውን ነገር ስለዛ በመናገርበት ጊዜ ሞኝነት የሚመስላቸው ሰዎች አሉ። እግዚአብሔርን የማያምኑ ወይም በተለያየ ምክንያት የእግዚአብሔርን ቃል አሳነሰው የሚቆጥሩ ሰዎች አሉ። ያነዛን በቃ የእግዚአብሔር ቃል ለብዙዎች ምንድነው ይላል? ለብዙዎች ሞኝነት ነው ይላል። ነገር ግን ለኛ ለምናምን ሰዎች ግን የእግዚአብሔር ቃል ምናችን ነው ይላል? ኃይላችን ነው ይላል። የእግዚአብሔር ቃል ኃይል ነው። ላወቀው፣ ለተረዳው፣ ለቀመሰው፣ ለገባው ሰው የእግዚአብሔር ቃል ኃይል ነው። ስለዚህ ኃይል የሆነውን የእግዚአብሔርን ቃል ምድርና ሰማይን በሙሉ ያጸናውን የእግዚአብሔርን ቃል የሚያጽናናውን የእግዚአብሔርን ቃል ስብራትን የሚጠግነውን የእግዚአብሔርን ቃል ማውራት የእግዚአብሔርን ቃል መስማት ስለ እግዚአብሔር ቃል መጫወት ወገኖቼ መባረክ ነውና እግዚአብሔር አምላክ የተመሰገነ ይሁን። እኔንም እግዚአብሔር ረድቶኝ እግዚአብሔር አግዞኝ እድሜና ጤና ሰጥቶኝ አንደበቴን ከፍቶ ይሄንን ታላቅ የሆነውን የሱን ቃል እንዳወራ ስለረዳኝ እግዚአብሔርን አመሰግናለሁ። ይሄን በማደርግበት ጊዜ ወገኖቼ የእግዚአብሔርን ቃል እንደዚህ በመናገርበት ጊዜ አነሳሳት ግርማ ጻድቅ ወንድም ግርማ ጻድቅ ስለሆነ ነው፣ ጥሩ ሰው ስለሆነ ነው፣ መልካም ሰው ስለሆነ ነው፣ ኃጢአት ስለሌለበት ነው ብለን አናስብ። እኔ እንደሁላችሁም ሰው ነኝ፣ ኃጢአተኛ ነኝ። መጽሐፍ ይላል እኮ ጽድቃችን የመርገም ጨርቅ ነው ይላል። ሁላችን ኃጢአተኞች ነን፣ ሁላችን በደለኞች ነን። የእግዚአብሔር ክብር ጎሎናል። ነገር ግን የክርስትና ኢሰንስ የክርስትና መሰረቱ የክርስትና እምብርቱ ምንድነው? እኔና እናንተ በህይወት ያለነው ያልጠፋ ነው ከታላቅ ምህረቱ የተነሳ ነው። የእግዚአብሔር ምህረት ታላቅ ስለሆነ የእግዚአብሔር ምህረት ባለጠግነቱ በጣም ወሰን ስለሌለው ከሱ ምህረት ከሱ ቸርነት ከሱ በጎነት ከሱ መልካምነት የተነሳ ነው ወገኖቼ እኔና እናንተ በህይወት ያለነው። እኔም እንደዚህ ቆሜ እንድናገር የረዳኝ የእግዚአብሔር ምህረት ነው። ስለዚህ ግርማ ጥሩ ሰው ስለሆነ ሳይሆን ግርማ ይቅር ስለተባለ ነው። ግርማ ምህረት ስላገኘ ነው። ግርማ ስለታሰበ ነው። ስለዚህ እኔ ያገኘሁትን እኔ ያየሁትን እኔ የተረዳሁትን እኔ የጠቀመኝን ነገር ሌሎችም እንዲጠቀሙ በሚል ነው ይሄንን ወጥቼ የምናገረው።
ያየነው የሰማነው ልጆቻችን የዳሰሱትን ስለ ሕይወት ቃል እንናገራለን እንዳለ ዮሐንስ እኔም ያየሁትን የሰማሁትን ያገኘሁትን የተጠቀምኩበትን ሌሎቻችሁም ይሄንን መልእክት የምትሰሙ እንድትጠቀሙ ተጠቀማችሁ ከረዳችሁ የሚያግዛችሁ ነገር ምናልባት ካለ በሚል ይሄንን መልእክት አዘጋጅቻለሁ። ስለዚህ በዚህ መልኩ ነው እንግዲህ ወገኖች የምታየው አንተ ማንህና ነው የእግዚአብሔርን ቃል የምትናገረው የምትሉ ሰዎች አሁን ምንም አይደለም። ነገር ግን እሱ ታላቅ ስለሆነ እሱ ምሕረት ከሱ ቸርነት የተነሳ ግን ይህንን ድፍረት አግኝቼ እንዲህ ለመናገር በመብቃቴ እግዚአብሔር አምላክን አመሰግነዋለሁ። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር አምላክ ከዘላለም እስከ ዘላለም የተመሰገነ ይሁን። ከዘላለም እስከ ዘላለም ከምድር ዳርቻ እስከ ምድር ዳርቻ ከትውልድ እስከ ትውልድ ሕያው እግዚአብሔር ስሙ ከዘላለም እስከ ዘላለም የተመሰገነ ይሁን። ወደ መልእክቴ ስገባ በማህበረሰብ ስም ስለ አንድ ሰው እነግራችኋለሁ። ይህ ሰው በማህበረሰቡ በጣም የሚጠላ ሰው ነው። በጣም የሚጠላ ሰው ነው። ህዝብን ሲያስጨንቅ ሲመዘብር የነበረ የዘመኑ የሀገር ውስጥ ገቢ ሰራተኛ በሉት፣ ኢትዮጵያ ውስጥ ያለ የሀገር ውስጥ ገቢ ሰራተኛ በሉት፣ አሜሪካን ሀገር ያሉት የሀገር ውስጥ ገቢ ወይም ኢንተርናል ሬቬኒው ሰርቪስ አይአርኤስ የሚባሉት እንኳን በህግና በስነ ስርዓት ነው። ህግ አለ፣ ሁሉ ነገር በስነ ስርዓት ነው የሚሄደው። ግን ኢትዮጵያ ውስጥ ያሉት የሀገር ውስጥ ገቢ ግን ያው በቃ አንዳንድ ነገር ሲገምቱ ሲመዝኑ ሁሉ በቃ ጥፍ እያደረጉ የተወሰኑን ወደ ኪሳቸው እያደረጉ ህዝብን የሚያስጨንቁ ናቸው። ስለዚህ በዛን ጊዜ የነበረ ሰው ነው እና የዘመኑ የሀገር ውስጥ ገቢ ሰራተኛ በሉት፣ ከህዝብ ግብር የሚቀበል ቀራጭ ሰዎች መክፈል ከሚገባቸው በላይ እያስከፈለ የከበረና ሀብታም የሆነ ሰው ነበር እና በዘመኑ እንደ ክፉ፣ እንደ ኃጢአተኛ፣ እንደ ግፈኛ፣ እንደ ወንጀለኛ፣ እንደ እርኩስ የሚቆጠር ሰው ደግሞ እውነት ለመናገር ከሆነም እንደዚያም ነበር። ስራው ተግባሩ የእርኩሰት ተግባር ነበር የሚፈጽም የነበረው። ጭካኔ የተሞላበት ተግባር ነበር የሚፈጽመው። ይሄ ሰው ዘኬዎስ ይባላል። በሉቃስ ወንጌል ምዕራፍ 19 ላይ የተጻፈ ታሪክ ነው ሼር ማረጋጁ። ዘኬዎስ በሚኖርበት መንደር ያቺ መንደር ኢያሪኮ ትባላለች። በኢያሪኮ ዘኬዎስ በሚኖርበት መንገድ በኢያሪኮ አሁንም ያለች ከተማ ናት። በነገራችን ላይ በኢያሪኮ ዌስት ባንክ የሚባለው ውስጥ አሁንም አለች። በኢያሪኮ አንድ ሰው ወደዛ ከተማ መጣ። ነገሮችን የሚቀየር የተለመደው ነገር እንዲሆን የሚያደርግ ሳይሆን ከተለመደው ነገር ወጣ ያለ ነገሮችን የሚቀየር፣ ነገሮችን የሚለዋወጥ፣ ነገሮችን የሚገለባበት አንድ ሰው ወደዛ መጣ። ትልቅ ሰው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ከተማዋ መጣ። ሰዎችን ሊባርክ፣ ሰዎችን ሊያድን፣ የተጎዱትን ሊጠግን፣ ያዘኑትን ሊያጽናና፣ የወደቁትን ሊያነሳ፣ የጠፉትን ሊመልስ፣ በጨለማ ለሚኖሩት ብርሃን ለመሆን ጌታችን ኢየሱስ ክርስቶስ ወደ ኢያሪኮ መጣ። በኢያሪኮ ማን ነበረ? በኢያሪኮ ዘኬዎስ ነበር። ያ ህዝብን ሲያስጨንቅ የነበረ ያ ክፉ ሰው፣ ያ መጥፎ ሰው፣ ያ በህዝብ ደም የከበረ ሰው በዛ ነበረ። ዘኬዎስ ቁመቱ አጭር ነበር። ዘኬዎስ ቀደም ሲል ስለ ጌታችን ስለ ኢየሱስ ክርስቶስ ቀደም ብሎ ሰምቶ ስለነበረ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ከተማ እንደመጣ በሰማ ጊዜ ሊያየው ወደደ። ትልቁ ነገር ይሄ ነው። ማን ነው እሱ ብሎ ኢግኖር አድርጎ መሄድ ይችል ነበር። ግን ዘኬዎስ ይሄ ኢየሱስ ክርስቶስ የናዝሬቱ ኢየሱስ የተባለው ብዙ የሚወራለት በሽተኞቹን የሚፈውስ ታምራትን የሚሰራ መሲህ ነው የሚባለውን ኢየሱስ ክርስቶስን ማየትን ፈለገ። በውስጡ ጌታን የማየት ፍላጎት በውስጡ አደረበት። እግዚአብሔር የተመሰገነው። ትልቁ ነገር እዛ ጋር ልቡ ተነሳሳ። ልቡን አላደነደነም፣ ልቡን አላደነዘዘም። ይሄ ክርስትና ነገር ምን ዋጋ አለው? የክርስቶስ ነገር ምን ዋጋ አለው? የሞኞች ነገር ነው ብሎ የድሆች፣ የሴቶች፣ የመሃይማን ያልተማሩ ሰዎች ነገር ነው ብሎ ልቡን አላደነደነም። ነገር ግን ልቡን
አነሳሳ። ኢየሱስ ክርስቶስን ለማየት ኢየሱስ ክርስቶስን ለማግኘት ልቡን አነሳሳ። ከሌሎች ጋር መቀላቀል አልቻለም። ለምን? ኃጢአተኛ ነው። ፊት ለፊትም ጌታን ሄዶ ማግኘት አልደፈረም። ለምን? ኃጢአተኛ ነው። ስራውን ያውቃል። በጣም የሚጠላ ሰው ስለነበረ። እንደዚያም ሆኖ ግን ወገኖቼ በዚህም ሆነ በዛ ጌታን ማየት አለብኝ ብሎ ለጌታን ለማየት ጌታን ለማግኘት በዚህም ሆነ በዛ ምን ሆነ ነው? ጓጓ። ወገኖቼ ይህ ሰው ባለስልጣን ነው። ይህ ሰው ሀብታም ሰው ነው። እሱ ጌታ ምን ያደርግለታል? ምን አጣ? ምን ጎደለበት? ምድራዊውን ነገር ካየን ምንም የጎደለበት ነገር የለም። የሰውዬ ምንም የጎደለበት ነገር የተሳበ ሁሉ ነገር በቃ እንደ ልቡ የሚኖር ሰው ነው። እንደ ልቡ እንደፈለገ የሚኖር ሰው ነው። ገንዘብ በሉት፣ ስልጣን በሉት፣ ነገር በሉት፣ የፈለገውን ነገር በሙሉ ያገኘ ሰው ነው። ወገኖቼ ምድራዊ ስልጣን፣ ምድራዊ ሀብት ግን ሊያሟሉለት የማይችሉት የውስጥ ጥያቄዎችና የውስጥ ፍላጎቶች ግን አሉ። ዘኬዎስ ደስተኛ አልነበር። ዘኬዎስ የመንፈስ እረፍት አልነበረው። ዘኬዎስ በእጁ ብዙ የተትረፈረፈ ምድራዊ ነገር ቢኖርም በልቡ ግን ባዶነት ይሰማው ነበር። he was feeling emptiness። የሰው ልጅ ስጋ ብቻ አይደለም። የሰው ልጅ ነፍስም አለው መንፈስም አለው። የስጋ እርካታ ብቻ ቢሟላ ምንበላውን ምንጠጣውን ምንፈልገውን ነገር ሁሉ ብናገኝ የነፍስና የመንፈስ ፍላጎታችን ግን ካልተሟላ ተቅበዝባዥ ህይወት ነው የምንኖረው። የሰው ልጅ እርካታችን አይሟላም። ለምን? ሙሉ አይደለንማ። በስጋ ሁሉ ነገር ቢመቻች፣ በስጋ ሁሉ ነገር ቢኖረን፣ ገንዘብ ቢኖረን፣ ሀብት ቢኖረን፣ ዝና ቢኖረን፣ ምድራዊ ነገሮች ቢትረፈለፉልን ወገኖቼ የስጋችንን ፍላጎት ነው የሚያረካው። ነገር ግን በውስጣችን ያለውን መንፈሳችንንና ነፍሳችንን ግን ባዶ ነው የሚያደርገው። ነፍስ ካላረፈች፣ መንፈሳችን ካላረፈ ደግሞ ስጋ ብቻ ቢወፍር፣ ስጋ ብቻ ቢጠልብ በሽታ ነው እንጂ የሚሆነው ምን የሚሆነው ነገር አለ ወገኖቼ? ዘኬዎስ የመንፈስ ረፍት አልነበረውም። የስጋ እርካታ ብቻ ቢሟላ የነፍስና የመንፈስ ፍላጎት ካልተሟላ ግን ዋጋ የለውም። ለዚህ እኮ ነው ወገኖቼ በዘመናችን እንደ ማይክል ጃክሰን ያሉ ገንዘባቸውና ዝናቸው ባዶነታቸውን መሙላት ያልቻለው የመንፈስ ረፍት ለማግኘት ወደ ሐሺሽና ሌሎች አደንዛዥ ልምዶች በመሄድ ባጭሩ የተቀጩት እኮ በዚህ ምክንያት። ለዚህ እኮ ነው በጣም ብዙ ሰዎች ጥሩ ኑሮ እያላቸው ራሳቸውን የሚያጠፉት። ደህና የሚለው ሰላም፣ ሁሉ ነገር ሰላም የሆነ ሰው በቃ ሁሉ ነገር የተሟላለት ሰው በቃ ራሱን ገደለ የሚል ነገር እንሰማለን። ለምን? ለዚህ እኮ ነው ወገኖቼ በጭንቀት ተመተው ብዙዎቹ በቃ ዲፕሬሽን፣ አንግዛይቲ አታክ እያጋጠማቸው በመድኃኒት የሚኖሩት እኮ በዚህ ምክንያት እኮ ነው። ሁሉ ነገር ተሟል። መኪና አላቸው፣ ቤት አላቸው፣ የተማሩ ናቸው፣ ጥሩ ስራ አላቸው፣ ሁሉ ነገር በሽበሽ፣ ሁሉ ነገር በቃ ሸዋ ብሎላቸው ግን በጣም ለዚህ ነው ብዙዎቹ እንቅልፍ መተኛት አይችሉም። በቲኒን ነው የሚተኙት። እና ዘኬዎስም ባዶነት ስለተሰማው ቀደም ሲል ስለ ጌታችን ኢየሱስ ክርስቶስ ስለሰማ የውስጥ ጥያቄ ሊመልስ የሚችል እሱ ነው ብሎ አስቀድሞ ስላመነ ጌታችን ኢየሱስ ክርስቶስን ለማግኘት ጌታችን ኢየሱስ ክርስቶስን ለማየት ወሰነ። ከዛ ጌታ በሚያልፍበት መንገድ ደም ብሎ ወደፊት ሄደና አጭርም ስለነበረ አንደኛ ኃጢአተኛ ነው፣ ሁለተኛ አጭር ነው። ስለዚህ በዛ በክራውድ መካከል በዛ ሁሉ ህዝብ መካከል ማን ነው ለሱ ቦታ የሚሰጥ ስለነበረ ምን አደረገ? ደም ብሎ ሄደና ዛፍ ላይ ወጣ። ዛፍ ላይ ሆኖ ከላይ ወደ ታች ጌታን ለማየት ይሄ ኢየሱስ የሚሉት ማን ነው የሚለውን ለማየት ዛፍ ላይ ሆኖ ብዙ ሰዎች በዛ የሚያልፉ አላዩትም። ይገርማቸዋል፣ አላዩትም። ማንም ሰው እሱን ያስተዋል።
ግን በዚያ መንገድ ላይ የሚያይ ሰው ነበር ጌታችን ኢየሱስ ክርስቶስ። ጌታችን ኢየሱስ ክርስቶስ እዛ ቦታ ላይ በሚደርስበት ጊዜ፣ ዛፉ ጋር በሚደርስበት ጊዜ ምን ሆነ? ቆመ። እግዚአብሔር ጌታ ኢየሱስ ክርስቶስ ሰው ነው። ጌታ ኢየሱስ ክርስቶስ አምላክ ነው። ሁሉን ያያል። በልባችን እሱን የምንፈልገው ከሆነ፣ እሱን ለማግኘት ኤክስትራ ማይል ሄደን ጥረቶች የምናደርግ ከሆነ፣ እሱን የምንናፍቅ ከሆነ፣ እሱን የምንጓጓ ከሆነ ጌታ ያያል። እዛ ቦታ ሲደርስ ቆመ። ከቆመ በኋላ እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር አምላክ የተመሰገነ ይሁን። ያለንበትን ሲቹዌሽን የሚያይ አምላክ ስሙ ከዘላለም እስከ ዘላለም የተመሰገነ ይሁን። ጌታችን ኢየሱስ ክርስቶስ እዛ ቦታ ቆመ። ከዛ ወደ ላይ አሻቅቦ የሉቃስ ወንጌል ምዕራፍ 19 እንደሚል ወደ ላይ አሻቅቦ ጌዴዎንን ዘኬዎስን አየው። ልብ እንበል በድጋሚ ወገኖች፣ ሌሎች አላዩትም፣ ግን ጌታ አየው። ማየት ብቻ አይደለም፣ ሊያናግረው እዛ ቦታ ቆመ። ያናግረው፣ ዘኬዎስ ሆይ ዛሬ በቤትህ ውል ዘንድ ይገባኛልና ፈጥነህ ውረድ። ዘኬዎስም ፈጥኖ ወረደ። እግዚአብሔር አምላክ የተመሰገነ ይሁን። በደስታም ጌታችን ኢየሱስ ክርስቶስን ተቀበለው፣ ወደ ቤቱም አስገባው። እዚህ ጋር በደስታ የሚለውን ቃል አስምሩበት። በደስታ የሚለውን ቃል እናስምርበት። ልባችን ካልፈቀደ፣ በደስታ ፈልገን ካልሆነ ጌታ ወደ ቤታችን አይገባም። እንደ ወረቦላና እንደ አጋንንት አጥርን ሰብሮ ቤት በርን ገንድሶ ጌታ አይገባም። ሳይጋበዝ ጌታ ወደ ህይወታችን ወደ ኑሯችን አይገባም። Our Lord Jesus is a gentleman ወገኖች። ጨዋ አምላክ፣ ነፃነታችንን የማይገፋ አምላክ ነው። ካልፈለግነው ወደኛ አይመጣም፣ በፈለግነው ደግሞ ወደኛ ይመጣል። ማንም በደጅ ቆሜ አንኳኳለሁ ነው ያለው በዮሐንስ ራእይ ላይ። በደጅ ቆሜ አንኳኳለሁ። ምን አደርጋለሁ? አንኳኳለሁ። ማንም ድምፄን ቢሰማ በሩንም ቢከፍትልኝ ወደ ቤቱ እገባለሁ፣ እሱም ጋር አብሬ ራስ አደርጋለሁ። ለዛ ነው የሚለው። በራችንን በደስታ ከከፈትን ጌታ ይገባል። ጌታ ገብቶ እኛ ቤት ይቆያል፣ ከኛ ጋር ይሆናል። ካልፈለግን ግን፣ በራችንን ከከፈትን ግን ጌታ አስገድዶ ወደ ህይወታችን አይገባም፣ ያልፋል። ወደ ሌሎች በራቸውን ቤታቸውን ወደሚከፍቱላቸው ሰዎች ይገባል። እግዚአብሔር ከዚህ ይሰውረን። ጌታ ወደ ዘኬዎስ ቤት መግባቱን ሌሎች አብሮት የነበሩ አይተው፣ መንገድ ሲከተሉት የነበሩት አይተው ኃጢአተኛ ሰው ጋር ሊውል ገባ ብለው በጌታ ላይ አንጎራጎሩ። ጌታ የጠፉትን ሊፈልግና ሊያድን እንደመጣ በምሳሌ ያስረዳቸው። የፈለገ ወገኖቼ ሰዎች ይጥሉን፣ የፈለገ በምድር ላይ ስማችን የጠፋ ይሁን፣ የፈለገ ሰዎች ይሽሹን፣ አሁን ብዙ ያበላሸነው ነገር ይኖራል ወደፊት። ከዚህ በፊት አሁን ብዙ ኃጢአቶች ሰርተናል፣ ኃጢአተኞች ነን፣ የእግዚአብሔርም ክብር ጎለናል። አዎ ያለፈው ታሪካችን አሳፋሪና አሳዛኝ ሊሆን ይችላል። አንገት የደፋንበት ጉዳይ ሊሆን ይችላል። መፈጠራችንን በተግባራችንና በሰራችን ምክንያት መፈጠራችንን የጠላንበት ጉዳይ ሊሆን ይችላል። ቤተሰቦቻችን፣ እናት አባቶቻችን፣ ዘመዶቻችን ሁሉ በቃ ሄደውን ሊሆን ይችላል ወገኖች በሰራነው ስራ። አዎ መጽሐፍ እንደሚል ጽድቃችን የመርገም ጨርቅ ነው ወገኖች። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ መድኃኔ ዓለም የምንለውን በዚህ ምክንያት ነው። ጌታችን ኢየሱስ ክርስቶስ የጠፉትን ለማዳን ነው በመስቀል ላይ ህይወቱን አሳልፎ የሰጠው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ህይወታችንን ሊቀይር
አዲስ ሕይወትን ሊሰጠን ይችላል። ከፈለግን ወደ ቤታችን ወደ ኑሯችን ካስገባ ነው ጌታ ሕይወታችንን ሊቀይረው ይችላል። ዘኬዎስ ከሚገባው በላይ ሲዘርፍ የነበረ ሕዝብን ሲያስጨንቅ የነበረ ክፉ ሰው ነበረ። ክፉ ሰው፣ ወንጀለኛ ሰው ነበረ። በሕዝብ የተጠላ ሰው ነበረ። የተረገመ ሰው ነበረ ዘኬዎስ። ግን ጌታን ከተገናኘ በኋላ ሕይወቱ አፕሳይድ ዳውን ተቀየረ። ጌታን ከተገናኘ በኋላ አዲስ ሰው ሆነ። ጌታ ሆይ አለ ሉቃስ ወንጌል ምዕራፍ 19 ላይ ጌታ ሆይ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ። ቼንጅ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ። ማንም በሐሰት ከስሼ እንደሆነ ትጥር መልሳለሁ። እዚህ በፊት ሄደ የነበረበትን መንገድ ሁሉ ምን አደረገ? አስተካከለ። 180 ዲግሪ ቼንጅ። ጌታችን ኢየሱስ ክርስቶስ ወደ ህይወቱ መጣ። ጌታችን ኢየሱስ ክርስቶስ ህይወቱን ቀየረው። ፕራዮሪቲውን ቀየረው። መካሄዱን ቀየረው። አመለካከቱን ቀየረው። ኑሮውን ቀየረው። አዲስ ህይወት፣ አዲስ ኑሮ፣ ከጨለማ ህይወት ወደ ብርሃን ህይወት አመጣው። ወገኖቼ ጌታችን ኢየሱስ ክርስቶስ የኔንም የእናንተንም ህይወት ለመቀየር ሂዝ ሬዲ። ከደጅ ቆሜ አንኳኳለሁ ነው የሚለው። ከደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ቢመልስልኝ ወደ ቤት እገባለሁ። ጌታ ወደ ህይወታችን ሲመጣ የከበዱን ነገሮች፣ የተበላሹብን ነገሮች፣ አንገታችንን ያስደፉን ነገሮች፣ በቃ ህይወታችንን እንድንጠላ ያደረጉን ነገሮች፣ ባዶነት እንዲሰማን ያደረገን ነገር፣ ህይወታችንን በቃ አግኝተን እንዳላገኘን፣ ተባርከን እንዳልተባረክን፣ በቃ ሚዘረብል እንድንሆን ያደረገን ነገሮች በሙሉ ጌታ ወደ ህይወታችን ሲመጣ ረድፍ ይስተካከላሉ። እሱ እኔና እናንተ የምናልፍበትን ሁኔታ ያውቃል። እኔና እናንተ እኛ ራሳችንን ከምናውቀው በላይ እግዚአብሔር እኛን ያውቃል። ፈጣሪያችን ነው። ሊባርከን፣ ሊዳስሰን፣ ሊያነሳን፣ ሊቀባን፣ ሰላምን ሊሰጠን እግዚአብሔር ታማኝ ነው። ወደ ህይወታችን ካስገባ ነው፣ እንደ ዘኬዎስ ወደ ህይወታችን ካስገባ ነው፣ እንደ ዘኬዎስ እሱን ለማግኘት እሱን ለማየት ጓጓን ጌታ ወደ ህይወታችን ይመጣል። እሱን ካልፈለግን ግን የሱን ቃል መስማት ማንፈልግ ከሆነ ግን ምንም የሚለወጥ ነገር የለም። እግዚአብሔር ከዛ ይሰውረን። እግዚአብሔር ይርዳን። እግዚአብሔር አይኖቻችንን ይክፈት። እግዚአብሔር እሱን ምንናፍቅና እሱን ምንፈልግ ሰዎች ያድርገን። በገንዘባችን፣ በእውቀታችን፣ በዘራችን፣ በስልጣናችን፣ በተለያየ ነገሮቻችን ከመመካት እግዚአብሔር ይጠውቃል። የሚመካ በእግዚአብሔር ይመካ እንዳለ መጽሐፉ፣ በእግዚአብሔር የምንመካ እግዚአብሔር ላይ የምንታመን ሰዎች ያደርገን። ሳሩ ይጠወልጋል፣ አበባውም ይረግፋል፣ የእግዚአብሔር ቃል ግን ለዘላለም ይኖራል የሚለው። የምናየው ነገር በሙሉ ነገ አይኖርም። ዛሬ በረታ ነገ ይደክማል። ዛሬ የጎበዘ ነገ ይዋረዳል። ዛሬ የቆመ ነገ ይወድቃል። ወገኖቼ ዛሬ ያበበ ነገ ይረግፋል። ዛሬ ያማረ ነገ ያስጠላል። እዚህ ምድር ላይ ጸንቶ የሚቆይ ምንም ነገር የለም። ዘላለማዊ የሆነ የማያረጅ ዘላለማዊ የሆነው የእግዚአብሔር ብቻ ነው። ይህንን ቃል እግዚአብሔር በልባችን ውስጥ ያትምልት፣ በአእምሯችን ውስጥም ያኑረልን። እንዴት ያምራል እንዴት ነው ንጉሶ ግግስር